ኦሮሞ ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? የነፍጠኛው ስርዓት በምኒልክ የሚመራው ከአማራና ከአማርኛ ጋር በማያያዝ አማርኛና አማራ እንግዲህ በብዙ ጥናቶች የሚያገናኛቸው ነገር በሌለበት ሁኔታ ላይ ኦሮምኛ የስራ ቋንቋ እንዲሆን የምትሹት የበቀል ጉዳይ ካልሆነ በስተቀር ንግግራችሁም ጽሁፋችሁም ዘፈናችሁም ደግሞ መልሶ አማርኛ ይሆናል። ለምንድን ነው? ኦነግን ከመሰረቱት ውስጥ የአዲስ አበባ ተወላጆች አሉበት፣ መታወቅ ያለበት ከተማዎች አሉ። አሁንም ከተማዎች አሉ፣ የተሰውም አሉ፣ አሁንም አሉ። እርግጠኛ ኖት? አዎ። እና የአዲስ አበባ ልጅ ከተማ ምሎት አቶ አለማየሁ ሰው ስለሚሰማን ነው። የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ ኦነግ አለ። አዲስ አበባ ይገርማል። በጣም በርካታ ባሎች አሉ። እንግዲህ አንፎርቹኔት በርካታ ጭራሽ የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ ኦሮሞ ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? የነፍጠኛው ስርዓት በምኒልክ የሚመራው በጠመንጃ ታግዞ እና እሱ ህዝቡን ወቅቶ ያ ስርዓት አልቀረማ። ሰውየው የለም። አዎ፣ ስርዓቱ ግን እንደተዘረጋ የነበረው ግን በምኒልክ አስተዳደር ስር አብሮ ሲመራ የነበረው ያ ሁሉ ከ80 በመቶ በላይ የሚሆነው የኦሮሞ ጀነራል አልነበረም እንዴ? የኦሮሞ ጀነራል በወቅቱ አልነበረም። እሱ የአድዋውን ጋር ምናልባት አምታታችሁት ሊሆን ይችላል። በወቅቱ የነፍጠኛው ስርዓት የሚባለው አሁን እስቲ አሁን ኦሮሞን ምን አደረገው? የቱ ጋር ነው ያለው? እስቲ አሁን ለምሳሌ አሁን በዚህ ሰዓት ላይ የነፍጠኛው ስርዓት የሚባል አካል እዛ ገብቶ የኦሮሞን ህዝብ እየጨቆነ ነው ወይስ ቂም በቀል ነው ያለባችሁ? ያን ጊዜ በነበረው ስርዓት ላይ መጀመሪያ አንጻር ነው የምታየው። ይሄ ሂስቶሪካል ፐርስፔክቲቭ ነው የምታየው። በአንድ ቀን ኢንሲደንስ የሚታይ አይደለም። ትግሉን ስትጀምሩ ነበርን በል። ለምሳሌ ትግሉን ስትጀምሩ ይሄ ነበርን በል። ትግሉን ስትጀምሩ ነበር እንበል ሳይሆን ነበረ። ቆሙ ቀረናችሁ ሆይ እያሻሻላችሁ አትሄዱም ወይ? ከዚህ ትውልድ ጋር ምን ያገናኘዋል? አሻሽለናል። እና አሁን ዛሬ ነፍጠኛ ስርዓት የሚባል እዛ ገብቶ የኦሮሞን ህዝብ የሚጨቁናለ አላልኩም። አንተ ወደኋላ ስለመለስከኝ ስንታገል የነበረው የነፍጠኛን ስርዓት ነው ያልኩት እንጂ የነፍጠኛው ስርዓት አሁን አለ አላልኩም። በወቅቱ የነበረው የኦሮሞ ህዝብ ከመሬቱ የተገፋ ነው፣ ከሀገሩ የተገፋ ነው፣ ቋንቋው የማይነገር ነው፣ ከተማ የማይገባ ነው፣ ዲስክሪሚናቶሪ የሆነ ከሁሉም ነገር የተነጠለ ማህበረሰብ ነው። ግልጽ ነው ይሄ እኮ። ለምሳሌ ምኒልክ ሰውን አትግደል ጋለም ቢሆን ይላል እኮ። ህግ እኮ ነው፣ የተጻፈ ህግ እኮ ነው። ይሄ ምን ማለት ነው? ይሄ ህዝብ ተነስቶ ለምን አሁን ትጠይቀኛለህ? እኔ ትግሉ የተጀመረበትን ነው ያስረዳው ያለሁት። ይሄ እናንተ ለምን ያለፈው ላይ ቆማችሁ ትቀራላችሁ? አሁን ቆመን አልቀረንም። ምን የበቀል ፖለቲካስ ምን ያደርጋል? የበቀል ፖለቲካም አልሰራንም። እኛ ምን እየሰሩ ነው? አሁን ለእኔ እኮ ሲነግሩኝ አሁን ቀደም ሲል የሰጡኝን ምሳሌ እኮ ምን እያደረጉ እንደሆነ እኔ ይገባኛል። እኛ እኮ ፕሮግሬሲቭሊ ያገኘናቸው በርካታ ድሎች አሉ በዚህ ትግል ውስጥ። ዝም ብሎ ሜዳ ላይ ቀረ አይደለም። የኦሮሚያ ክልል ተመስርተዋል። አዎ። ቋንቋችን የስራ ቋንቋ አድርገናል። አዎ። የማን የስራ ቋንቋ አደረጋችሁት? ኦሮምኛ የኦሮሚያ ክልል የስራ ቋንቋ አይደለም እኮ። እናንተ ብቻ አይደላችሁም። ሁሉም ክልሎች የራሳቸውን የስራ ቋንቋ በህገ መንግስታቸው ይወስናሉ። የትግሉ ማለት ነው። የኢትዮጵያ የስራ ቋንቋ አሁንም አማርኛ ነው። የኢትዮጵያ የስራ ቋንቋ አማርኛ ነው በህገ መንግስቱ መሰረት። በኢትዮጵያ ውስጥ ትልቁ ብሔረሰብ ግን ኦሮሞ ነው። እኛ እያልን ያለ ነው በህገ መንግስቱ መሰረት አሁንም የኢትዮጵያ ፌዴራላዊ መንግስት የስራ ቋንቋ በአንቀጽ አማርኛ ነው። ነገር ግን የኦሮሚያ የስራ ቋንቋ ወይም ኦሮምኛም አንዱ የስራ ቋንቋ እንዲሆን ህገ መንግስታዊ ማሻሻያ ይፈልጋል። ከሆነ አሁን ቀደም ሲል እንዳሉኝ ብዙ ቁጥር ያለው ብሔረሰብ ኦሮሞ ነው ባሉኝ መሰረት እንዲሆንላችሁ፣ ይህንን ግን ኦነግ ወይም የኦሮሞን ህዝብ ወክላለሁ የሚል አካል በዚህ ላይ አጥብቆ ሲሰራ ሲታገል አናይም። ኢቭን የኦሮሚያ ክልልን ጨምሮ በራሱ ቋንቋውን በራሱ በብሔረሰብ ውስጥ በተለያየ መልኩ የማሳደግ የመንከባከብ የመጠበቅ እንደዚሁም በአጎራባች ክልሎች ውስጥ የማስፋፋት ስራም ሲሰራ አጥብቆ ሲሰራ አናየውም። ዝም ብሎ ግን የፖለቲካ መድረኮች ባገኘ ቁጥር
ለኦሮሞ ተቆርቋሪ ለመምሰል የኦሮሞ ቋንቋ እንዲያልሆነም አልተከበረም በሚል ነው ወላ አንተ እንደምታየው አይደለም፣ ለመምሰል አይደለም። ህይወት ዋጋ ነው የተከፈለው። ትልቅ መስዋዕትነት የተከፈለ ድርጅት ነው። መከፈል ያለበትን መስዋዕትነት ሁሉ የከፈለ እዚህ የመጣ ድርጅት ነውና ይህንን ለግል ዝና ወይም ለማይረባ ነገር እንትን ያደረገ አይደለም። በጣም የምናከብረው መስዋዕትነት ነው። ብዙ ለውጥን ማስመጥተናል። የቀሩትን ለውጥ መጨረስ አለብን። ለምሳሌ ለሎት የፈለኩት ያው አንድ ጊዜ ከዚህ ከአፋን ኦሮሞ ጋር በተያያዘ ማት ጊዜ በተለይ አሁን ይሄ የቅርብ ጊዜው ከለውጡ አስቀድሞ በነበረው የቄሮ የንቅናቄ ጉዳይ ላይ የፌዴራል የመንግስቱ የስራ ቋንቋ እንዲሆን ብዙ ታግሏል። እንደውም እንደ ገፊ ምክንያት ሲያቀርቡ የነበረው በፌዴራል መንግስት ተቋማት ውስጥ የስራ እድል ከማግኘት ጋር አያይዘው ነበርና እንግዲህ ህገ መንግስቱ አንቀጽ 5 ንዑስ አንቀጽ 2 ደግሞ የፌዴራሉ መንግስት የስራ ቋንቋ አማርኛ ነው ይላል። ስለዚህ ጥያቄውን ለመመለስ ደግሞ ህገ መንግስታዊ ማሻሻያ ያስፈልጋል። እዚህ ላይ አጥብቃችሁ ስትሰሩ አትታዩም። ከላይ ለመምሰል ስሎት ቀደም ሲል ያነሱልኝን ነፍጠኛው ስርዓት የሚሉትን ነገር ሚኒሊክ ሲሉ ያነሱልኝን ነገር ከአማራና ከአማርኛ ጋር በማያያዝ አማርኛና አማራ እንግዲህ በብዙ ጥናቶች የሚያገናኛቸው ነገር በሌለበት ሁኔታ ላይ አሁንም ከቋንቋው ጋር አስታከው ቋንቋውን ያልወደዳችሁትና በኦሮምኛ የስራ ቋንቋ የኦሮምኛ የስራ ቋንቋ እንዲሆን የምትሹት የበቀል ጉዳይ ካልሆነ በስተቀር ቋንቋውን እንደ ሳይንስ እንትን ብላችሁ አይመስልም። የበቀል የምለው ነገር ከየት እንዳመጣ አላውቅም። ጥላቻም የለብንም። የአማርኛ ቋንቋን እኮ ተናጋሪዎች ነን። እየተናገርኩ ነው ያለሁት ነው። ሰፊ ቁጥር አለው ካላችሁ ደግሞ ቋንቋውን አሳድጎ ቋንቋ በራሱ ያድጋል ይሞታል አይደለ? ፕሮሰስ ያለው ስለሆነ ቋንቋው ጫና እንዲፈጥር ማድረግ ነው። ብዙዎቻችሁ ብዙ ሆነን ቋንቋው አላደገም የስራ ቋንቋ አልሆነም ትሉና ግን ቋንቋው እንዲያድግ ከሚያስችሉት መሰረታዊ ምክንያቶች መካከል የሆኑትን ንግግራችሁም ጽሁፋችሁም ዘፈናችሁም ደግሞ መልሶ አማርኛ ይሆናል። ለምንድን ነው? ወል እኔ ይሄንን እንግዲህ ከየት እንዳመጣው አላውቅም። በኦነግ እይታ ሁሉንም መብት ያካተተ የራስን እድል በራስ የመወሰን መብት ስንል የቋንቋንም የባህልንም የኢኮኖሚውንም የፖለቲካ አስተዳደሩንም የማህበራዊ ጉዳዮችንም ያካተተ ጉዳይ ነው። ቋንቋ ከዛ ውስጥ አንድ ሊሆን ይችላል። የቋንቋን ጉዳይ ነው ያነሳውበት የጭቆና ሁኔታ በኢትዮጵያ ውስጥ እንዴት እንደተንሰራፋ ለመግለጽ ነው። በኢትዮጵያ ውስጥ ትልቁ ብሔር ኦሮሞ ነው። ግን የስራ ቋንቋ የሆነው በቅርብ ጊዜ ነው። ያውም በኦሮሚያ ብቻ ነው። ትልቁ ብሔር ኦሮሞ ነው የሚለውስ ግን ግኝት ነው ወይስ በምንድን ነው? ቁጥር እኮ ነው። ስታቲስቲክስ ማየት ነው። ምን ችግር አለው? የመንግስት ያወጣው እኮ እንደሱ ነው። አሁን በቁጥር ብዛት በሉኝ እንጂ ለምን መሰሎት ተመልካቾቻችን፣ አሁን እዚህ ሀገር ላይ ይሄ ብሔርተኝነቱ በጣም ጫፍ እየወጣ ስለሆነ የትርጉም ጉዳይ በራሱ ያዛባልና ትልቁ ብሔር ሲባል ከቁጥር ነው ብለው ይንገሩኝ። ትልቅነት ከቁጥር እንጂ በሌላ ትልቅነት የሚገለጸው አንድም በቁጥር ነው። ሁለተኛ ይሄ ማህበረሰብ የሰፈረበት የጂኦግራፊ ኤሪያ ነው። የኢኮኖሚ ማዕከል በመሆንም በትልቅነቱ ቢገለጽ ትክክል ነው የሚሆነው። ኦሮሚያ ስለዚህ እርሶ ኦሮሚያን አሁን ትልቅ ነው ሲሉ በየትኛው መገለጫ ነው? በሁሉም በእነዚህም በሶስቱም። በጂኦግራፊው 1/3ኛውን የኢትዮጵያን ጂኦግራፊ ያክላል። ህዝቡ ከ30 በመንግስት ዳታ እንኳን ከ35 በመቶ በላይ ነው። እና የራስን እድል በራስ የመወሰን መብት ኢትዮጵያ ውስጥ በሰላማዊ መንገድ የሚቻል ይመስሎታል? ይቻላል። ለምን አይቻልም? የት ነው አሁን ኦነግ የሚወዳደረው? የኦሮሚያ ውስጥ አዲስ አበባ፣ ድሬዳዋ። አዲስ አበባ ላይ ኦነግ አሁን የራስን እድል በራስ የመወሰን መብት በሚለው አቋሙ የሚመረጥ ይመስሎታል? ለምን አይመረጥም? አዲስ አበባ እንዲህ አይነት አስተሳሰብ ያለው አዲስ አበባ ይኖራል? አዲስ አበባ ከሌላው ኢትዮጵያዊ የተለየ ነው እንዴ? አዲስ አበባ በራስ የመወሰን መብት ብዙ አዲስ አበባ የተለየ አይደንቲቲ የለውም። የአዲስ አበባ አይደንቲቲ ያለው የአዲስ አበባ አይደንቲቲ የሁሉም ከተሞች አይደንቲቲ ነው። አዲስ አበባ ብቻ አይደለም። እሱን እኔ ለምሳሌ አዲስ አበባ ልጅ ነው። እኔ አዲስ አበባ ልጅ ነኝ። አይደንቲቲ አዲስ አበባ ነው። እኔም አዲስ አበባ ነኝ። አዳማ አይደለሁም። እና አይደንቲቲው አዲስ አበባ ነው አይደለም። ምን አዲስ አበባ ውስጥ ያለ ፍላጎቱ ነው። በመጀመሪያ ኦነግን ከመሰረቱት ውስጥ የአዲስ አበባ ተወላጆች አሉበት፣ መታወቅ ያለበት። ከተማዎች አሉ፣ አሁንም ከተማዎች አሉ፣ የተሰውም አሉ፣ አሁንም ያሉ አሉ። እርግጠኛ ነው? አዎ።
እና የአዲስ አበባ ልጅ ሆኖ ኦነግ ከተማ ምሎት አቶ አለማየሁ ሰው ስለሚሰማን ነው። የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ ኦነግ አለ። አዲስ አበባ ይገርማል በጣም በርካታ አባሎች አሉ። እንግዲህ አንፎርቹኔትሊ በርካታ ጭራሽ የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ የኛ አባላቶች አሉ። አዲስ አበባ ተወልዶ ለምርጫ የቀረቡ በአዲስ አበባ ውስጥ አሉ። ያው በምርጫ ካምፔን ታያለህ። ቢዝነስ እንዳይሆን በጣም የሚገርም ነው። ፖለቲካ ሳይሆን ቢዝነስ እንዳይሆን አዲስ አበባ የተለየ ደሴት አድርጋችሁ የምታዩበት ምክንያት አልገባኝም። እነማንን የምናየው? ነች ደግሞ እኮ ከተማ ነች እኮ ከተማ እኮ ባህር ዳር ከተማ አይደለም እንዴ? ባህር ዳር ከተማ አይደለም እንዴ? ከባህር ዳር ግን ትበልጣለች። ብዙ ነገር ነች። የኢትዮጵያ እምብርት ነች። የአፍሪካ መቀመጫ ነች። የኢኮኖሚ መናኸሪያ ነች። የብዙ የዚህ ሀገር ስልጣኔ ምንጭ ነች አዲስ አበባ። አዲስ አበባ ከሁሉም የኢትዮጵያ ከተሞች ትለያለች ብሎ ደረትን ነፍቶ መናገር ያስችላል። እንጂ ደሴት አደረጓቸዋል ሲሉ ደሴታችን ነች። በተለይ ለአዲስ አበባ ከተማ የትም ቦታ እና ጥርጣሬ ቢዝነስ እንዳይሆን ነው ምሎት። እኔ የምልህ እንግሊዝ ሀገርን ብትል ለንደን እኮ እኔ ስለ ለንደን አይደለም። አዲስ አበባ ለኢትዮጵያ ደሴት ነች። ምኑን ነው ደሴትነቷ? ይሄ ስልጣኔዋ ምንድን ነው? ስልጣኔው ሌላው ኢትዮጵያዊ የሌለው አዲስ አበባ ያለው ምንድን ነው? ከሁሉም በላይ የሀገሪቷ የገቢ ምንጭ አዲስ አበባ ነች። ገቢ ምንጩ በጭቆና ላይ የተመሰረተ የትግልም የሀሳብም የምንም መነሻ መፍለቂያ ነች። አሁን አዲስ አበባና ኦነግ ነው የምነጋገረው ማለት ነው። እንደ ጋዜጠኛ ባትለወታል ከመስመሩ የአዲስ አበባ ልጅ የጠፋበት የፖለቲካ ድርጅትም ያለ አይመስለኝም። እኔ ይቅርታ አድርግልኝና ምክንያቱም እንዳሰብከው እኮ እሱ ደግሞ ከሆነ ቢዝነስ እንዳይሆን ብዬ ነው። አዲስ አበባ አንድ አይደንቲቲ የለውም። አዲስ አበባ የሚባል አንድ አይደንቲቲ እኔ አዲስ አበባ ነኝ እኔ ያለኝ አንተ ሊኖር ይችላል። መንፈግ የለባቸውም። ያንተ አይነት ድብልቅ አይደንቲቲ ያላቸው ሊኖሩ ይችላሉ። እኔ ግን አዲስ አበባ ነኝ። አዎ እሱ ችግር የለውም። ያንተን እንትን እያደረግኩ አይደለም። ግን ሁሉም እንዳንተ ስላልሆነ ደግሞ ትክክል አይደለም ማለት አትችልም። በጋዜጠኝነት እሱም ያው እንደዛ ነው የሚታየው።